ኡመር ብርሃኑ ተርፋ ይባላሉ። ኦሮሚያ ክልል ነው። ቀበሌ አሮሰቦ ነው። እድሜ 15 ነው። ሰባተኛ ክፍል ነበርኩት። ተዛ ካርድ ወስዳለሁ ብዬ ወደ ትምህርት ቤት ስትሄድ ስማችን ተመዝግቦ ግቡ ብለን ካርድ ወስጄ ገባሁ። ተዛ ካርድ ወስጄ ስገባ ስማችን ጠርቶ በመኪና ተጭኖ ወደ ውርሶ ሄድን። ወደ ስልጠና ቦታ ተዛ እዚህ መጣን ማለት ነው። ወደ ውጊያ ስንገባ ጊዜ በጀመራ ሰማራ ላይ ጀመርን። ሰማራ ላይ በጥቅምት 1 ተጀመረ። ተዛ ውጊያ ላይ ሁሉ ሰው ሞቷል። እኛ ተዛ የሞተ ሰው የቆሰለ ሰው ማነሳ ሰው የለም። ልቆ ሄዳል። ወደ ኋላ የሚሸሽ ሰው አመራር ይረሸናል። ተዛኛ ስለ ውጊያ ስለማቅ ምንም ስለማቅ እኛ ወደ ፊት ለፊት አስገቡታል። ወደ ፊት ለፊት ስንሄድ ደግሞ እኛ አቅማችን አይችልም። ተዛ ሩጫ ማይችልም። ስለዛ ወደ ኋላ እየፈገፈግን ተዛ ኮምቦልቻ ደረስ። ኮምቦልቻ ስንሄድ ከበባል። ተዛ እጅ ሰጠን። በቃ እዛ መጣን ማለት ነው። የሞተ ልጆች ሐኪሞች አሸናፊ ይባላል። ሁለቱ ደግሞ አላቅም። ሐኪም 4 ሐኪም ተረሽነዋል። እኛ ኮሎኔል አየነው ይባላል። እሱ 4 ልጆች ወደ ኋላ ስትሄዱ ሐኪሞች ተረሽነው እኛ ፊት ለፊት ተረሽነው እኛ አሳይተዋል። እሱ ማለት ነው። ብዙ የረሸነ ኮሎኔል አየነው ይባላል። የረሸነ ልጆች አይቅ አካባቢ ነው። አይቅ አካባቢ ውጊያ ከበደ ብሎ ልጆቹ ሽሾ እየሄዱ ነበር። ተዛ ልጆቹ ተባሳስቦ አንድ ቀን የክፍለ ጦር 82ኛው 20 ሰው ተገድሏል ማለት ነው። ዛን ጊዜ በአንድ ቀን ማለት ነው። ተዛኛ እጅ እንሰጣለን ስንል እነሱ እኛን ይረሽናል። በተለይ የኦሮሞ ልጆች ደግሞ እኛ ምሽግ ለቀስነ እናንተ ሸኔ ናቸው ብሎ ይረሽናል ማለት ነው። ተዛኛን ፈርተን እኛ ምንም አላቅም። ተዛ ውጊያ ልጆቹ ከተፋጋፈጉ እኛ ፊት ለፊት አስግቶ እኛ የአማራ ልጆች የሆኑ አንዳንዶች ደግሞ እሷ ምናምን አስገብታ የኦሮሞ ልጆች ደግሞ ፊት ለፊት አስገብቶ እኛ ያጨረሱ ነበር ማለት ነው። የቆሰለ ልጆች ደግሞ ስትመቱ ራስ በራሳቸው እየተመቱ ነው እንጂ ጥላት እናንተ እየመቱ አይደለም ብሎ ልጆቹ ረሽናል ማለት ነው። ተዛ ይሄ ጉዳይ ነበር። ስሜ ደጀኔ ደስታው ይባላል። የመጣሁት መተማ ወረዳ ኮኪት ምትባል ቀበሌ ነው። ያው እዛ ሲያመጡና ትማራላችሁ ምናምን እኔ እናት ብቻ ነው ያለች። ትማራላችሁ እዛ ምርጥ ነው በቃ ለእናንተ ትማራላችሁ ምናምን ብሎ ጀንጅ ነው ወደዚህ አመጡና እኛ ደግሞ ስልጠናው 1 ወር መሆኑን አናውቅም። 1 ወር አሰለጠኑን። ግዳጅ ምናምን ብለው አመጡና እዛ ጦርነት ውስጥ አስገቡና ወስደው ብዙ ሰው የኛ ብዙ ማውቆሶች እንደሞቱ ብዙ እኔ ራሱ የተረፍኩት ያው ውጊያ ስላልገባው ብቻ ውጊያ አልገባውም። ፈርቼ የሆነ እንትን ላይ ቁጭ አልኩኝ። ሌላው ወደዚህ ነው የኛ ወገን ነው አይዟችሁ እያሉ ዝም ብሎ እያስገቡ ሲያስፈጁና አይተናል። በክላሽ በምን እያስፈራሩ አስገብተውናል። እዚህ 6 ሽፍታ አለ። 6 ሽፍታ ምናምን ማይሆኑ አሉ። እነሱን ይዘን በቃ ሰላም እንድናረግ ነው ምናምን ብለው በቃ 6 ናቸው። እነሱም ዝም ብለን ነው እኛንን የምንይዛቸው እናንተ ማየት ብቻ ነው ምናምን ብለው የሚያስገቡን። ካስገቡን በኋላ የሆነ ተኩስ ነገር ሲሆን እኛ ምንም አናውቅም። ተኩስ ምን እንደሆነ ሲተኮስብን ምን እንደነግጥ ሰዎች ነን። ስንገባ ሲተኮስብን ሁላችንም ፈርተን እንሮጣለን። ኑ ተመለሱ ይያሉ እዛ ከኋላ የሆኑ እኛን ይመቱናል ከኋላ ማለት ነው። ብዙ እኔ ውጊያ አልገባው። እዛ ተኝቼ የሆነ እንትን ሰጡና እዚህ ቁጭ በሉ ብለውኛል። ቦታ ሰጠውና ነበር ይሄን እንዳትለቁ ብለው ነው ሄዱ። እነሱ ሲዋጉ ቆዩ። እኛ ወደ ማታ 9 ሰዓት ላይ እስከ 9 ሰዓት ነው እኛ ውጊያ እንትን ያሉ። እስከ 9 ሰዓት ላይ ግቡ ምናምን ባናሉ። ስንገባ የኛ ሁሉ በቃ ወርቋል። ሁሉ በቃ ሙተዋል። ማን ማለት እንትን አላስታውስም ፈርቼ ስለነበር በቃ እዛ ከሆነ ቤት ገባን። እዛ ተገኘን። እጅ ሰጠን። አባት እናት የለብኝ። እኔ እናት ብቻ ነው ያለች። እንደዚህ አይነት እምነት የላቸውም። እንደዚህ ጁንታ ምናምን ሽፍታ ነው እንጂ ያሉና
እኛ ለትግራይ ህዝብ ምናምን አይደለም ያሉት። ጁንታ ሽፍታ ናቸው ሀገርን ሊሸጡ የመጡ ሃይማኖትን ሊያቋሽሹ ምናምን ብለው ነው የሚያወሩት። እንደዛ ነው የሚሉት። እኔ ሲያዝ ራሱ በስንት ግድ ነው በቃ የለም እጄ ሰጠ ነው ይላሉ፣ ያርዳሉ፣ ይቆማምጣሉ ይላሉ። ግን እኔ እዚህ ገብርኤል ምንም ነገር አላረጉኝ። ፈጣሪ ልክ እነሱ ለማታባቸው ሲጀምር ሟች ናቸው። እነሱ ካልተነኩ ሲጀምር አትነኩም። ትግራይ ህዝብ እንደዛ ያረጋል። ይሄ አንዳንድ ሌባ እንትን ነው፣ ይሄ ወሬ ነው እንጂ እንደዚህ የሚያረግ ግለሰብ የለም እዚህ። ስሜ ጀማል ኢማም ሀሰን እባላለሁ። እድሜ 16። የሀገሬ ትውልድ ሀገሬ በደቡብ ወሎ ለጋምቦ ወረዳ 020 ቀበሌ። ትምህርት እስከ 9 ተምሬያለሁ። ትምህርት ቤቱ ደረባ ትምህርት ቤት አንደኛ ደረጃ ትምህርት ቤት ይባላል። በቃ አባት አለኝ፣ ገበሬ ናቸው። ወደ ጦርነት የገባሁት ያው በፍላጎት ነው። መከላከያ ተመዘገብኩት እና ያው የተመዘገብን ወራ አልመሰለንም ስልጠና። በ6 ወር ነው እኛ የምናውቀው። ወራ ሰልጥነው አወጡን። ሰልጥነን መተን ጫካ ላይ ነው ያረጉን። ጫካ ወር ተቀምጠናል እና ወር እንደተቀመጥን ተነሳን። ገንጤና ወደሚባለው መጣን። እዛ 5 ቀን አድረናል። ከዛ ተነስተን ደግሞ የ2 ቀን ጉዞ አቀበት ቁልቁለን ወተን ወደ ሐሙሲት የሚባለው ተቃርበን ጦርነት ገባን። ከዛ በቀን 4 ጦርነት ነበርና እኔ ተመታው፣ ወደኩ። ተመትቼ እንደወደኩ ያነሳኝ የለም። መሳሪያ አንስተው የኔ መሳሪያ ይዘው ሄዱ። እኔን ተወኝ ሄዱ ማለት ነው። በቃ መከላከያ የገባሁት ቤተሰቦች ድሃ ናቸው። ያው የኔ ወንድምም አለኝ፣ 3 ወንድም አንዲት አለኝ። ታላቆች ናቸው 2፣ አንዱ ታናሽ ነው። አንዲቱም 3ቱ ታላቅ ናቸው፣ አንዱ ትንሽ ነው። በቃ ሁለቱም ያሉት አዲስ አበባ ናቸው። እኔ ውትድርና የገባሁበት በቃ ቤተሰቦች ድሃ ናቸው። የምሰራው ሳጣ ገባሁ። ስሜ ግዛቸው ከበደ እባላለሁ። ያው የወጣሁት መከላከያ የወጣሁት በራሴ ፍቃድ ነው የወጣሁት ማለት ነው። ከዛ ቤተሰቤ ምናምን ማለት እናት አባቴም አለ። ያው ሲወጣ ከኔ መከላከያ ሲባል ቀላል ነገር ይመስለኛል። ከዛ ከወጣሁ በኋላ እነሱ ደግሞ ምን እንደሚሉ ደግሞ እነሱ ጁንታ መባል ያርዳሉ፣ ይገላሉ፣ መጥፎች ናቸው፣ እጃችሁን አትስጡ እንኳን የነሱን መሰራ ይዛችሁ ማምጣት መቻል አለባችሁ። ሌላም ደግሞ እነሱ ጋር የነሱን ሰው እንኳን ሮጥ መያዝ አለበት። እናንተ ደግሞ እጅ ምናምን መስጠት ያለብክም። እንደዛ ነው ሙሉት። ሌላ ደግሞ ትምህርት ክፍለኛ ደግሞ 6ኛ ክፍል ነኝ። መከላከያ ደግሞ በፍላጎቴ ነው መጣው ማለት አይ ዝም ብዬ ነው ገባሁት። በራሴ ፍቃድ ነው ገባሁት። ምንም ነገር ሳላስብ ነው ገባሁት። እዛው ደግሞ እግራቸው ምናምን ይቆርጧል፣ ጥፍራቸው ምናምን ነው የሚገነጥሉት። ጁንታ መባል መጥፎ ሰዎች ናቸው። እነሱ ጋር ደግሞ እጅ መስጠት ያለባቸው እናንተ ምናምን ነው። ደግሞ የመጣው ቀን ጀመረ በክብር ነው ያሉት። ምንም ነገር ያዩት ነገርም የለም። እዛ ደግሞ ስልጠና ቦታ ደግሞ ልክ አሁን ፈርቶ ምናምን በተለይ ኦሮሞ መባል ሰዎችን ደግሞ እናንተ ጁንታ ናችሁ ምናምን ብሎ እንኳን እናቴ የላከችኝ ብር 1000 ብር ልኳል ነበረች። እዛ ልክ ሀገሬ ጠፋለ ምናምን ብዬ ሲሄድ ልጆቹ 4 ልጆች ምናምን አምጥተው ረሸኑ ታውቃለህ። ፈርቶ ምናምን ሲሄዱ ከዛ አምጥተው ረሽናቸው ፈራሁትና ስልክ ምናምን አስደወልኩና ብር ላክኝ እንዲ መጥፎ ውስጥ ስራ ውስጥ ነው ገባሁት ምናምን ስላት ብር ላከችኝ። ከዛ እዛ ምንሻ ወሰደ እንትኑ ታጣቆቹ ምናምን ማለት እሱ ነው ያ እኔ ማቆ ስሙን አላቆም። እዛ ከዛ ሰመቱኝ ምናምን ነው ተረፍኩት። እዛሽ ነው ያው አላቃው አዛዡ ነው። ከዛ ይመጣልና የሆነ ደግሞ ኦሮሞ የተያለ ኦሮሞኛ ምናምን የሚችሉ ሰዎች እነሱ ናቸው የተላካሉ። እነዚህ ደግሞ ጁንታ ነው ትልኮ የመጣ ሰው ምናምን ብሎ ስማቸውን አላወቁም። መጀመሪያችን ቀን ስንጠራ ስንገባ 2 ሰው ገደሉ። 100 አለቃ ምናምን ተጣጣ
ትልቁ አዛዡ ማለት እሱ ምናምን ፊት ለፊታችን ላይ ምናምን ገደሉ። ከዛ ሁሉም ልጆች ሲፈሩና አሁንም ሌላ እዚህ ደሴ ምናምን ባለበት ቦታ መጡ። እዛ ሳመጡ ስልጠና ምናምን እየወሰዱ ምናምን እያለ የሆነ እንደዚህም ሆነ 6 ልጆች ጠፉ። ከዛ 6 ልጆች ሲጠፉ እነሱ 6 ልጆቹ የአማራ ልጁ ያለች ምናምን የይዟ መጡትና አስለከሙ። መታወቂያ ምናምን የላቸውም ለማልፍ ምናምን እነዚህ ወታደር ነው ምናምን ብሎ አምጥቶ አስለከሙት። 6ንም እዛው ረሸኑት። እሱ ስሜ ሙሉቀን ሰለሞን ይባላል። እድሜ 16 ነው። እነሱ ምንም ያሉት ነገር የለውም። ጁንታ ይላል። ከዛ ስልጠና ቦታ ላይ ራሱ ወደፊት ኢትዮጵያ ወደ ላይ ጁንታ ይላል። ይሄ ጁንታ የሚባለው ምንድነው? ኢትዮጵያ የሚባል ምንድነው ስል አንተ ጁንታ ሰው አይደለም። በቃ እኛ ስናይ ማለት ነው በቃ እንደ አውሬ ነው የምናመስለው። ጁንታ ሲባል ጁንታ ምንድነው? ለካ ይኸው ስናይ ትግሬው ናቸው ጁንታ የሚባሉት። እኛ አላውቀንም። አሁን እዚህ ውጊያ ቦታ መጣን። ውጊያ በቃ አስገቡት። ከዛ በመኪና በሽፋን መኪና አመጡትና ወደ ውጊያ ቀጥታ አስገቡትና መንገድ ላይ ለካ የሞቱ ልጆች አሉ። መንገድ ላይ ሬሳ ምናምን የተጣሉት አስፋልት ላይ መኪና ጨለማ ላይ ነው የወረደ ነው። ከዛ መሳሪያ ምናምን ታጥቀን ወረደንና የሆነ ኮሽሮ ምናምን ሰጡት። ተከፋፍለን ይዘን መጣ። ከዛ የትም ማንም ሌላ ቦታ እንዳይሸሽ ዋርድያዎች ነባሮች ነበሩት። በጎን አስቆሞ መሳሪያ አቀባብሎ ተዘጋጅቶ በቃ እኛ ከመሀል ሆነን መጣን። ኮሎኔሉ ከፊት ሆኖ አመጣና በነፃ ነው አስገቡት። እነሱ 4-5 ሆኖ አንድ መሳሪያ ነው የሚይዘው። እናንተ ችግር የለውም ሁሉም ስላለ ብሎ በግድ ይዞ ነው አስገቡት። Maqaan keenya Maamad Alii Rashiid naan jedhama. Akkaan dhufee aadaa fi afaan hin qaba garuu waan naan jedhan Tigraay juntaadha naan jedhan juntaadha hin jiran moo biyya irraa kutan isa jiran hin jiran jennaan fi Itoophiyaa waala juntaa naan jedhan maali Itoophiyaan Tigraan hizbiidha hizbii miti juntaadha naan jedhan biyya hin jiranii kutan jedhan naan jedhan lafa jala galan naan jedhan goos booda moo barnoota wanni baradhe barnoota kutaa jaan baradhe goos booda moo wantan goos bada anaa barnoota deemu jiru naan jedhan kootu makalaa keenyaa si katabna makalaa keenyaa ani fadhu hin jeen makalaa keenyaa jechuun nyaatee teessee aadaa fi abbaa kee gargaartan naan jedhan akkasiin gala. ስሜ ዘሪሁን እግዚአብሔር እባላለሁ። እድሜ 16 ነው እና የተወለድኩበት ቦታ አርሲ አሰላ ይባላል። ወረዳው ጀጁ ይባላል እና ቀበሌው አላጋ ዶሬት ይባላል። እና እኔ የመጣሁበት ምክንያት ውትድርና ቤተሰቦቼ ግብርና ነው የሚሰሩት እና የመጣሁበት እንደ ድንገት በቀን 9 ላይ ፖሊስ ጣቢያ መጥተው መዘገቡ ፖሊሶች። ከዛ መዝገበውን በቃ በ14 ምናምን ትሄዳላችሁ ምናምን ብለውን ቤተሰብ ደግሞ የኛ ቤተሰቦች አይሆንም አትሄዱም ምናምን አሉ ወደ ውትድርና ማለት ነው። ከዛ ሲሉን በ14 ልጆች በሙሉ የተመዘገቡ ልጆች ሸሹ በቃ በሙሉ ጠፉ ከአካባቢው ማለት ለምን ስለተመዘገቡ ፖሊሶች በአንድ ሰው 1000 ብር ነው አበል የሚያገኙት ከላኩ ማለት ወደ ውትድርና አበል አላቸው ፖሊሶች። ስለዛ ልጆችን እየፈላለጉ እንደነገት እኔ ቤት መጡና እና ፈልገን ነበር ምናምን አሉ። አቤት ምናምን ስላቸው ያው ዛሬ ቀን 14 ነው ወደ ማሰልጠኛ የምንገቡበት ቀን ነው ምናምን አሉ። ከዛ በቃ ይሄ አይሆንም እኔ መሄድ አልፈልግም ምናምን ስላቸው እና ችግር የለውም እዛ ከሄድክ ትምህርት ነው እና በቃ አይታወቅም ፓይለት ሹፌር ልትሆን ትችላለህ የተለያዩ እንትኖችን ታገኛላችሁ እና ምንም ችግር ምንም ረብሻም የለም ጸጥ ያለ ነው ምናምን አሉ። ከዛ መጣና ማሰልጠኛ ገባን። ማሰልጠኛ ገብተን ረብሻ አለ የሚባል ወሬ ልጆች ሰሙ። በጣም ረብሻ አለ ምናምን እንደዚህ ሲባል አጥሩ ነው ሰለጥሩ ነው የተባለው ስንገባ። ከዛም በኋላ ረብሻ አለ አንድ ወር ነው ሰለጥሩ ሲባል ኢንፎርሜሽን ልጆች ወሬ ሰምተው ሲያወሩ ሻለቃው ኬታ መጣችሁ ነው ወሬ ሲጀመር ሰለጥኑት እናንተ 4 ወር ነው ረብሻ ምንም የለም ተባለ። ከዛ በቃ እንደተነጎዳ ምርቃት ደርሷል ምናምን አሉ ምንም ሳናቅ ማለት። ከዛ ወደ ሬንጀር አለባበሱን ቀጥታ ወደዚህ ወደ እንትን ይዘው መጡ። ደብረ ታቦር ይባላል ወሎ ውስጥ
እዛ ገባን። ትጥቅ ወዲያው አስታጠቁን። በፍጥነት እንደወረድን ከመኪና ላይ ከዛ አስታጥቀውን በቃ ቀጥታውን የምገቡት ወደ ውጊያ ነው ምናምን አሉ። ከዛ እንዴት ምናምን ስንላቸው አይ እናንተ ከኋላ ነው የምትሆኑት ከፊት ነው ነባሮች የሚሆኑት እና ውጊያው ደግሞ የዚህን ያክል ነው ምናምን አሉ እና ወደ ኋላ የሚሸሸው ካለ በጥይት ይመታል ተባለ። ከዛ እንደንገት ሁለት ልጆች ሸሹ። ሁሴንና አላቸው የሚባሉ ልጆች አሉ። ሸሽተው እረፍት ካረገ በኋላ ባርዛፍ ላይ እንደዚህ 8 ቁጥር አሰራቸው። 8 ቁጥር ታስረው ነው እነሱ የተገደሉት እና ወደ ኋላ የሚሸሸው ይገደላል። ሻለቃው ራሱ አብሮ እየተከተለ ነው እንደዚህ ወደ ኋላ እንደዚህ ለመሸሽ ቀርቶ እንደዚህ ወደ ኋላ